የእሳት ባህር ውስጥ እስከ ጉልበታቸው ድረስ ጠልቀው የሚሰቃዩ ይህን ኃጢአት የሰሩ ናቸው። ይህን ሁሉም ሰው ይማርበት ዘንድ በድንግል ማርያም ስም ሸር እንድታረጉልኝ በትህትና እጠይቃለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችን ቅድስት ድንግል ማርያም በጎልጎታ በምትጸልይበት ጊዜ የገለጸላት ራእይ ይህ ነው። ራእዩንም እንዲህ እያለች ለዮሐንስ ትነግረዋለች። ራእዩም ይህ ነው። ነይ ወደ ምዕራብ እንሂድ፣ የሕፃን ነፍስ የሚኖርበትን አሳይሻለሁ አለኝ። ወስዶም በሰማይና በምድር ዳር ከባህር ዳርቻ አደረሰኝ። የእሳት ባህር ያለበት የገሃነም ቦታ አሳየኝ። ይህ ቦታም ለማን ይሆናል ብዬ ልጄን ጠየቅኩት። በመልካም ግብር ያልተገኙ በኃጢአት የኖሩ ቦታቸው ይህ ነው አለኝ። በዚህም በባህሩ ውስጥ ብዙ ሰዎች ከጉልበታቸው ድረስ ከእምብርታቸው ድረስ ከደረታቸው ድረስ እስከ አንገታቸው ድረስ ከከንፈራቸውም ድረስ ከራሳቸውም ድረስ የእሳት ባህር ያጠለቃቸው አየሁ አለች እመቤታችን ቅድስት ድንግል ማርያም። ዛሬ እስከ ጉልበታቸው ድረስ ያጠለቃቸው ኃጢአተኞች እነማን ናቸው የሚለውን እናያለን። እመቤታችን ቅድስት ድንግል ማርያምም ጌታችን መድኃኒታችን ኢየሱስ ክርስቶስም ከጉልበታቸው ድረስ ያጠለቃቸው እነማን ናቸው ብላ ጠየቀችው። ጌታችን መድኃኒታችን ኢየሱስ ክርስቶስም በሦስት ጊዜያት ጸሎት የማይዙት ናቸው ብሎ መለሰላት። እመቤታችን ቅድስት ድንግል ማርያም መልሳ እንዲህ ብላ ጠየቀችው፣ እስከ እምብርታቸው ድረስ ያጠለቃቸው እነማን ናቸው? ጌታችን መድኃኒታችን ኢየሱስ ክርስቶስም እንዲህ ብሎ መለሰላት፣